ወደ መስጂድ የሚወስደን ሰላት ከቀናችን 5% ብቻ እየወሰደ እንዴት የተፈጠርንለት ብቸኛው ዓላማ ኢባዳ ሊሆን ይችላል? ሃው ከህይወታችን 95%ቱን ከተፈጠርንለት ዓላማ ውጪ ነው የምንሆነው ማለት ነው። ከአዚዝ አልሐሰን ስህተቱ ያለው ለኢባዳ ያለን አረዳድ ጋር ነው። ኢባዳ የሚለው ቃል ሲሰማ አእምሯችን መጀመሪያ የሚሄደው ሰላት፣ ጾም፣ ሐጅ፣ ሻዒሮች ጋር ነው። ወላኪን ረሱል ሰለላሁ ዐለይሂ ወሰለም አረዳዱን ሰፋ ሲያደርጉት ሙስሊም ማለት መስገድ፣ መጾም አላሉ። ኦፍኮርስ እነዚህ መሰረታዊ ነገር ናቸው። አልሙስሊሙ መን ሰሊመን ሙስሊሙነ ሚን ሊሳኒሂ ወየዲ። ሙስሊም ብሎ ማለት አዚዝ አልሐሰን ሙስሊሞች ከምላሱና ከእጁ ነፃ የወጡት ናቸው። ረክዝ ሰዎች ከአንተ አዛ ነጃ ወጥተዋል። አስክ ዮርሰልፍ አዚዝ አልሐሰን ዲፊኒሽኑ ከፍ ይላል። አልሙእሚን የቁሉ ሰለላሁ ዐለይሂ ወሰለም አልሙእሚኑ መን አመነሁ ናሱ ዐላ አምዋሊሂም ወአንፉሲሂም። ሙእሚን ብሎ ማለት ሰዎች በነፍሳቸው ላይና በገንዘባቸው ላይ ያመኑት ሰው ነው። ረከዝ አዚዝ አልሐሰን መጥፎ ሰውስ ሰላት ማይሰግድ ሰው ነው? ኸምር የሚጠጣ ነው? ኦፍኮርስ ሁለቱም መጥፎ ድርጊት ነው። ሹፍ የነቢዩ ሰለላሁ ዐለይሂ ወሰለም መገላለጽ ኢነ ሸረ ናሲ መንዚለተን የውመል ቂያማ መን ተረከሁ ናሱ ኢትቃአ ፉሕሽ። በቂያ ማለት መጥፎ ሰው ማለት ሰዎች የሱን ክፋት ሸሩን ፍራቻ የሸሹት ሰው ነው። ተኸየል ሰዎች በመጥፎ አኽላቁ የተነሳ የሸሹት ሰው ነው። ረከዝ አዚዝ አልሐሰን እንዴት እነዚህ ንሱሶች ኢስላምንና ኢማንን ከዴይሊ ላይፋችን ጋር እንደሚያገናኙት ተመልከት። የአነጋገርህ መንገድ ኢባዳ ነው። ከሰዎች ጋር የምትኗኗርበት መንገድ ኢባዳ ነው። ምላስህን መቆጣጠር፣ አማና፣ ዓድ፣ እዝነት እነዚህ በሙሉ ኢባዳ ናቸው። አልፊክራ ዋዲሐ ኢባዳ ጊዜያዊ ነሻጣ አይደለም፣ በል ብቸኛው የህይወት ሲስተም ነው። ቪዲዮ ሸረር ሶዳላል ኸይሪ። እዚህ ጋር የምታዩት እየዘፈነ እያለ አንድ ዓሊም ይገባሉ። ከዛ በኋላ እንዴት ወደ እንትን እንደሚቀይረው ወደ ተወት እንደሚቀይረው ታያላችሁ። أخذتي خيالي أخذتي خيالي اللهم اغفر لنا وارحمنا وارزقنا وعافنا واعف عنا يا غفور يا رحيم لا إله إلا أنت سبحانك إني كنت من الظالمين ظلمت نفسي فارحمني يا أرحم الراحمين يا رب العالمين. السلام عليكم يا شيخ، حالك؟ لقيتني أقرأ ما تيسر من الدعاء للناس. تمام من كبير وجودك يا شيخ، نورتنا والله العظيم. ይሄ ነገር ብዙ ጊዜ እኔ ጋርም ጥያቄ ይፈጥርብኛል። ፈርድ ነው ሱና ነው? እና ብዙ የሚያረጉ ሰዎች ደግሞ ምን ይላሉ? ፈርድ ነው ይላሉ። የማያረጉት ደግሞ ፈርድ አይደለም። ፈርድ ከሆነ ሁሉም ሙስሊም ማረግ አለበት፣ ካላረገ ወንጀለኛ ነው፣ ተጠያቂ ነው ብለው ያወራሉና አሁን እዚህ ጋር እህታችን ያቀረበችው አፍሪካ ቲቪ ላይ ያሉ ፈትዋ ሰጪ ዑለማዎች ኡስታዞች የተለያየ አቋም እንዳላቸውና ግን በአንድ ቲቪ ቻናል ሆነው የተለያየ አቋም እያንጸባረቁ ስለሆነ ይሄ ነገር መሰረቱ ደካማ እንደሆነ ነው እኔ የማስበውና እስቲ ተመልከቱ ቪዲዮ። ቃብ ግዴታ ነው፣ በቁርአን በሐዲስ የተደነገገ ነው። በዚህ አቋም ላይ የጸኑ ብዙ ዑለማዎች አያሌ ማስረጃዎችን የሚደረድሩ ዑለማዎች አሉ። ፊትን መሸፈንን አስመልክቶ በዑለማዎች መካከል የተለያየ አመለካከት ነው ያለው። ፊት መሸፈን ከናካቴው ግዴታ አይደለም የሚሉ በርካታ ሊቃውንቶች አሉ፣ የመዝሐብ ሊቃውንቶችም አሉ፣ ሌሎችም ሙሐዲሶች፣ ሌሎች ደግሞ አይደለም ዋጅብ ነው የሚሉ አሉ። ሐሳብ ልዩነት ያለበት መስአላ ቢሆንም ከማስረጃዎቹ አኳያ ሲታይ ግን ፊትን መሸፈን በሴት ላይ ግዴታ አይደለም የሚለውን ነው ጠንካራ ሆኖ የምናገኘውና በሸፈነችበት ጊዜ መልካም ነገር ሰርታለች፣ ባልሸፈነችበት ጊዜም ኃጢአተኛ የምትሆንበት ሁኔታ የለም። ፊት በምትሆንበት ጊዜ በተቻለ መጠን ፊቷን አጅነብይ እንዲያያት ማድረጉ አጠቃላይ ዋጅብ ነው ማለት ነው። አረ መጀመሪያ ተስማሙ እስኪ አንድ ነን ብላችሁ በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል። አሁን ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይ አንድ ነገር እንዲሆን ኢንሻአላህ መጣለውም ከሆነ ደውላለሁ ኢንሻአላህ መጣለሁ ኢንሻአላህ ነው ደስ ይለኛል። ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች እንገናኝ ነው እግዚአብሔር ቢፈቅድ እንላለን። አልፎ ግን ሁሌ አንልም። እግዚአብሔር ከፈቀደ ነገ እንገናኛለን። እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው እንደየእምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል። በቃ እንገናኛ እንዲሆን በቃ እንዳታረፍጂ ነው ነገር
አጥብቀን የምንይዘው እንዳታረፍጂ እንዳትቀሪም ነው እንጂ በመሃል ያሉትን ነገሮች እና ብንለምዳቸው ጥሩ። ይሄ ስሜት የሚመጣው መቼ ነው? ድንገት ሰውን ስናጣው። ረጅም ዓመት የሰገድከው ሰላት በአንድ ምክንያት ብቻ ተቀባይነት ሳያገኝ ሲቀር አስበው? አው ሰላት ውድቅ ሲሆን በአንድ ስህተት ብቻ። ንያ ዝም ብሎ ዝርዝር ጉዳይ አይደለም፣ ይልቁንም የኢባዳ ልብና ነፍስ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነመል አዕማሉ ቢንኒያት፣ ስራዎች ሁሉ የሚመዘኑት በንያቸው ነው። ንያ የኢባዳ ዋና አስኳሉ ነው እያሉ ነው። ሰውነት ቆሞ ሳለ ልብ ካልተንቀሳቀሰ ሰላት ጎደሎ ወይም ውድቅ ናት። ለማን ነው የምትሰግደው? ለምንስ? ዑለሞች እንዲህ ይላሉ፣ ያለ ንያ ስራ የለም። እዚህ ጋር ፊቅህ ንቃተ ህሊናን ያንጻል እንጂ እንቅስቃሴዎችን ብቻ አያስተምርም። ለዚህ ነው የሰላት ፊቅህ ማለት በንቃት የመገኘት ጥበብ ነው የሚባለው። ፊቅህ ማለት የህግጋት ክምችት ብቻ አይደለም፣ ይልቁንም ሰውን የመገንቢያ መንገድ ነው። አምልኮን በንቃት ህግጋትን ደግሞ